አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ እንደሆነ የሚገልጽ የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ የዜና ወኪል አስታውቋል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን አሜሪካ በኤርትራ ላይ ጥላቸው የቆዩት ማዕቀቦች የትኞቹ ናቸው? እንዲሁም የመንግስታቱ ድርጅት በኤርትራ ላይ ስለጣለው ማዕቀብ በትንታኔያችን የምንመለከት መሆኑን እንገልጻለን። ውድ አድማጮቻችን አብራችሁን ቆዩ። ለአብሮነታችን ሰብስክራይብ፣ ላይክ እንዲሁም ሼር የምትለዋን ምልክት በመጫን ኮፒ ሊንክ 10 ጊዜ እንድታረጉልን በትህትና እንጠይቃለን። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ የዜና ወኪል ዘግቧል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሄርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖረውን ቁጥጥር አስፈላጊነትን አጉልቷል። ከሁለት አስርተ ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ አገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተውም ነበር። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎታቸውን መናገር ከጀመሩ በኋላ ወደ ጠላትነት ተሻግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፍ መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱን ባለስልጣናት ጠቅሶ ዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ ዕቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የጣሉት ዕቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ለአሜሪካ የውጭ ጉዳይና የገንዘብ ሚኒስቴር በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ቢለኔ ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱን እንዲሁ ሮይተርስ ገልጿል።
የአሜሪካውን ታዋቂ ጋዜጣ ዎል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። ይህንን ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫም አውጥቷል። ከዚህ ቀደም ግን የኤርትራ መንግስት አሜሪካንን በጽኑ በመተቸትና በማውገዝ ይታወቃል። በአውሮፓውያኑ 1995 የቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተን የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ሲያስተናግዱ በአዲሱ የአፍሪካ ትውልድ ተስፋ ከተጣለባቸው መሪዎች አንዱ ሲሉ ነበር የገለጿቸው። የኢትዮ ኤርትራ ጦርነት መነሳቱን ተከትሎ የአሜሪካና ኤርትራ ግንኙነት ሻክሯል። ፕሬዝዳንት ኢሳያስን የተቃወሙና የተቹ ከፍተኛ የሀገሪቱ ባለስልጣናትና ጋዜጠኞች መታሰር የሁለቱን አገራት ግንኙነት ይበልጥ አጠልሽቷል። በአውሮፓውያኑ 2001 በአስመራ 2 ኤርትራውያን የአሜሪካ ኤምባሲ ሰራተኞች መታሰራቸው ደግሞ መቃቃሩን አብሶታል። አሜሪካ የኢትዮ ኤርትራ ጦርነትን በማስቆም እንዲሁም በአልጀርስ ስምምነት ጉልህ ድርሻ የነበራት ሀገር ብትሆንም የአስመራና የዋሽንግተን ግንኙነት ለዓመታት ሳይሻሻል ዘልቋል። አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የአሜሪካ የውጭ ጉዳይ መስሪያ ቤት በድረገጹ ባስተላለፈው ጽሑፍ መሰረት ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በአውሮፓውያኑ 2021 በኤርትራ ተቋማትና ግለሰቦች ላይ ማዕቀቦች ጥለዋል። ፕሬዝዳንታዊ ትዕዛዝ E.O.13818 እና 14046 በተሰኙ ትዕዛዞች አማካኝነት በኢትዮጵያ ውስጥ ከተፈጸመው የሰብአዊ መብት ጥሰቶች ጋር በተያያዘ ማዕቀቦች መጣላቸው ተገልጿል። የአሜሪካ ፍላጎት ኤርትራ ቀጠናዊ መረጋጋትን እንዳታውክ መከልከል፣ አገሪቷ ዲሞክራሲን ወዳማከለ የፖለቲካ ስርዓት እንድትሻገር ማስቻል፣ የሃይማኖት ነጻነትን ጨምሮ ሰብአዊ መብቶችን ማክበር እንዲሁም የምጣኔ ሀብት እድገት ማረጋገጥ እንደሆነ ድረገጹ ከ4 ዓመት በፊት ያወጣው ጽሑፍ ይጠቁማል። በአውሮፓውያኑ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግዴፍ እንዲሁም ከፓርቲው ጋር ትስስር ያላቸው ህድሪ ትረስትና ሬድ ሲ ትሬዲንግ ኮርፖሬሽን ላይ ማዕቀብ ጥሏል። በተጨማሪም በኤርትራ መከላከያ ኃይልና በሁለት ከፍተኛ የኤርትራ ባለስልጣናትም ላይ እቀባ ጥሏል። ከ25 ዓመታት በፊት የተቋቋመው ድህሪ ትረስት የተባለው ድርጅት በኤርትራ ገዢ ፓርቲ የተመሰረቱ ሁለቱንም የንግድ ተቋማት በስሩ ያቀፈ ነው። በማዕቀቡ ውሳኔ ውስጥ የተካተተው የገዢው ፓርቲ ፖለቲካዊ አንድ ክፍል ወይም መጠቀሚያ በመሆን በኤርትራ መንግስት ወይም በፓርቲው የባለቤትነት ቁጥጥር ስር በመሆኑ ነው። በአውሮፓውያኑ 2021 የአሜሪካ መንግስት ከትግራይ ጦርነት ጋር በተያያዘ ስልጣን ላይ ያሉና ቀድሞ ባለስልጣናት የነበሩ ኤርትራውያን ላይ የቪዛ ማዕቀብ እንደሚጥል አስታውቋል። ባለስልጣናቱ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳ ገብረ ማርያም ካሳና የኤርትራ ገዢ ፓርቲ የምጣኔ ሀብት አማካሪ ሀጎስ ገብረ ሕይወት ወልደ ኪዳል ናቸው። የኤርትራ መከላከያ ኃይል ላይ ማዕቀብ የተጣለው ከዝርፊያ፣ ከወሲባዊ ጥቃት፣ ከንጹሃን ግድያና ሰብአዊ እርዳታ ከማስተጓጎል ጋር በተያያዙ ክሶች መሆኑም ተገልጿል። በፕሬዝዳንት ኢሳያስ አፈወርቂ የሚመሩት የኤርትራ ብቸኛው ፓርቲ የሆነው ገዢው ፓርቲ ማዕቀብ የተጣለበት በቀጥታ ለመከላከያ ኃይሉ በሚያስተላልፋቸው ትዕዛዞች ምክንያት መሆኑም ተገልጿል። የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳነ ማርያም ባላቸው የከፍተኛ ኃላፊነት በሰሜን ኢትዮጵያ ቀውስ በቀጥታ ወይም በተዘዋዋሪ ባላቸው ድርሻ ማዕቀብ እንደተጣለባቸው የአሜሪካ ግምጃ ቤት መረጃ ይጠቁማል። የኤርትራ ገዢ ፓርቲ የምጣኔ ሀብት አማካሪ እንዲሁም የሬድ ሲ ትሬዲንግ ኮርፖሬሽን ዋና ስራ አስኪያጅ ሀጎስ ገብረ ሕይወት ወልደ ኪዳን ማዕቀብ የተጣለባቸው ለፓርቲው ከተሰጠ የፋይናንስ ግብዓትና የቴክኒክ ድጋፍ ጋር በተያያዘ እንደሆነ ተገልጿል። በተጨማሪም የገዢው ፓርቲ ንብረት የሆነው ህድሪ ትረስት እና ሬድ ሲ ትሬዲንግ ኮርፖሬሽን በማዕቀቡ ውስጥ ተካተዋል።
በተባበሩት መንግስታት ኤርትራ ቋሚ ተወካይ አምባሳደር ሶፊያ ተስፋ ማርያም ማዕቀቡን ህገወጥና ፖለቲካዊ ዓላማ ያለው ሲሉም ኮንነውት ነበር። አድማጮቻችን፣ የዚህ ትንታኔ ምንጮቻችን የሆኑት ሮይተርስ፣ ዎል ስትሪት ጆርናል እንዲሁም የቢቢሲ አማርኛ ድረ-ገጾች ናቸው። ፖለቲካዊ፣ ታሪካዊ፣ ኢኮኖሚያዊ፣ መዝናኛ ቀመስ የሆኑ ትንታኔዎችን ይዘንላችሁ እንቀርባለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዛናዊ ሚዲያ ነው።